ሌላ አስረኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ጥያቄ ያለኝ አንዲት ሴት ባሏ ኒካውን ሳያወርድ ለረጅም ጊዜ ሌላ ሀገር ቆየ እሷም ከሌላ ወለደች ልጁ የባለ ኒካው ነው ወይስ አባት የለውም ይባላል መልሱ በጣም አስፈላጊ ስለሆነ ነው የሚል እንደዚህ አይነት ጥያቄ ነው ይሄንን አህሉል ዒልም በባለፈውም እንደዚሁ ጥያቄ ተነስቷል فإنه ينسب لزوجك أو لزوجها ለባሏ ነው የሚሆነው حفظ الله الجميع إذا كان قد دخل بها ማለት ነው አንድ ሴት አገባች ግንኙነት አደረጉ ከባሏ ጋር ሄደ ወይ አረብ ሀገር ሊሄድ ይችላል ወይ ወደ ሌላ ሀገር ሊሄድ ይችላል ሀበሻ ሆና እሱ ሄደ በሄደበት ትንሽ ቆይታ ወይ አመትም ቆይታ ይሁን 6 ወር ቆይታ እርግዝና በቅቤል ይሄ ዲቃላ ነው ይባላል አይባልም أن المرأة إذا صارت فراشا للزوج بعقد النكاح والدخول بها فإذا أتت بولد فهذا الولد ينسب لزوجها يبالوا ልጅ ነው ምክንያቱም 4 ዓመትም ይሁን 5 ዓመትም ይሁን እሆድ ውስጥ የመቆየት አቅም አለው ይላሉ አህሉል ዒልም ሲናገሩ እሱ ጋር ግንኙነት አድርጎ በሄደች በ7 ወሯ ገና እርግዝና ታየ ገና አሁን እንትን እኮ ግንኙነት እኮ አድርጋለች ከሌላ ወንድ ጋር ልጁ ነው ከሌላ ወንድ ጋር እንደ ዲኤንኤው ቢታወቅ ራሱ ወደሱ ነው የሚነሰበው ነው የሚሉት በህክምና ሙያ ተጣርቶ ራሱ ዲኤንኤው የእንትና ነው የከልየ ነው ቢባል እንኳን ዲኤንኤያቸው ቢገጥም እንኳን አልወለዱ ለልፍራሽ ወለልዓሂር الحجر ይሄን የተባለው ስለዚህ ያባቱ ነው وقد سئل الشيخ ابن باز رحمه الله عن امرأة متزوجة ولها 3 أطفال አንድ ሴት አግብታ 3 ህፃናትን ወልዳለች አሏቸው وحملت بالطفل الرابع አራተኛውን አረገዘች ሲፋህ በዝሙት ነው ያረገዘችው ታውቃለች ይሄን فهل يجوز لها أن تجهض الجنين ጽንሱን ታስወርደው እንዴት ነው ያሸኻሏቸው ወይንስ ታንከባክባ ይወለድ ዝም ብሎ وإذا احتفظت به فهل تخبر زوجها أم لا ዲቃላ ነው ከዲቃላ ነው የወለድኩት ብላሽ ትንገረው ሐቁን ታፍርጠው ወይ ታስወርደው ወይ ልጁ ይደግና ተናገር ምን ይሻላታል አሏቸው ምንድነው የሚወጅብባት ብለው ሲጠይቋቸው لا يجوز لها إجهاض الجنين ጽንስ ማስወረድ አይፈቀድም ተውለድ الواجب عليها التوبة ወደ አላህ ተመለስ ሚስጥሯን አታውጣ አትዘርግፍ ለሌላ አታውራ والولد لاحق بالزوج ልጁ የባሏ ነው የኒካው ባለቤት ነው ልጁ لقول النبي صلى الله عليه وسلم الولد للفراش وللعاهر الحجر أصلح الله حال الجميع لا فراش ባለቤት ያ ማለት ለባል ማለት ነው ልጁ ለባል ነው وللعاهر أي للزاني ለዝሙተኛው الحجر ድንጋይ ነው የሚገባው ስለዚህ ይሄ ነው ብለው በዝፍርድ የሰጡበት ሁኔታ ነው ያለው وبهذا أفتى علماء اللجنة الدائمة للإفتاء ስለዚህ ልጁ አይ አመት እኮ ቆይተዋል ቢባልም እንኳን ልጁ የመቆየት አቅም አለው ጽንስ ይቆያል እስከ 10 ዓመት ራሱ ይቆያል የሚሉ አሉ አንዳንድ ከዑለማዎች ስለዚህ ይችን ሐዲስ ይዘው የጠቆሙብን ሁኔታ አለ አህሉል ዒልም አሬ ወለድ እኔ ከመጣሁ 6 ወሬ ነው ዛሬ ታዲያ እንዴት ሆነሽ አረገሽ ደግሞ ከየት አመጣሽው ሊባል አይነት ክስተት ሊነሳ ይችላል አዎ እንደ እውነታ ካየ ነው ነገር ግን الولد للفراش وللعاهر الحجر እሱ ነፊ ካደረገ ነፊ ይደረጋል በሙላዓና አላቀው እኔ ልጅ አይደለም ብሎ ሙላዓና ካደረገ ከዝሙት ነው ያመጣችው ብሎ ሙላዓና ካደረጋት ልጁን ነፊ ካደረገው አደረገ ነገር ግን አባትዮ ዝም ካለ ዝም ነው ይሄ ነው ያለው ان الراجح هو عدم صحة النسب من الصفات ለዛንኛው አይሆን ለዚህ ምን ዑለማዎች ሲጠይቁ ይጠይቃሉ ሴትየዋ ምንድናት ነው የሚሉት አንድ ሴት በዝሙት አረገዘች ይሏቸዋል ቆይ ያገባች ናት ወይንስ ያላገባይ ላጤናት ይባላል ኧረ ትዳር ያላት ናት ሙተዘውጃ ናት فكل ولد تأتي به حينئذ انما ينسب للزوج የባሏል የወለደች ሁሉ የባሏል ሱብሃንአላህ አላህ ይጠብቀን እንጂ ማለት ነው የወለደች ሁሉ የባሏ ነው ባልዮ ምን እስካላደረገ በሙላዓና ውድቅ እስካላደረገው ድረስ በዚህ ነው
ትዳር የላትም? አዎ የላትም። ትዳር የላትም? አዎ። ትዳር ከሌላት አልወለዱ ሊልፍራሽ አይባል፣ ፍራሽ አይደለች እሷ። ስለዚህ فإذا جاءت بولد من الزنا فقد اختلف العلماء في نسب هذا ለአባቱ ይነሰባል። ትዳር ከሌላት ያንኛውማ አባቱ ነው ተባለ እኮ። ትዳር ያላት ሴት ከወለደች የባሏ ነው። ትዳር የሌለት ላይ ነው ዑለማዎች የተካለፉ። ትዳር የሌላት ሴት ዝሙት ሰርታ ዲቃላ ስትደቅል ያ ልጅ ወደ አባቱ ይነሰባል አይነሰብም ነው። ብዙ ዑለማዎች ወደ አባቱ ይጠጋል አሉ። ወደ አባቱ ይጠጋል፣ የአባቱ ልጅ ነው አሉ። ሌሎች ደግሞ የአባቱ ልጅማ አይሆንም እንደዚህ አይነት የለም አሉ። ይሄ ነው ምክንያቱም ወሊልዓሂሪ አልሓጀር ነው። በሲፋ መዘመድ የለም የአባቱ አይደለም። ወለው በለገ القطع بأن هذا الولد لذلك الزاني المعين አይባልም። حتى ራሱ ዑለማዎቹ ያሉትን ማለት ነው። ولو بلغ القطع بأن هذا الولد لذلك الزاني المعين درجة اليقين ቢደርስ እንኳን ይሄ በዲኤንኤ ተመርምሮ እንደው ልጅ ነው ቢባል እንኳን ልጁ አይሆንም። ለምን? ትዳር የሌላት ሴት ናት። ስለዚህ ልጁ ፋጡማ ከሆነች ወለደችው ወይ አብደላህ ፋጡማ ይባላል እንጂ አብደላህ እብኑ ፋጡማ ይባላል እንጂ ወደ አባቱ አይነሰብም። የለም አብዱላህ ኢብኑ አብዱላህ ትለዋለህ ወይንም መሐመድ ኢብኑ ወይንም አህመድ ኢብኑ አብዱላህ። አባቱ ማን ነው? አብዱላህ። በቃ ያ የሆነ የአላህ ባሪያ ነው። ምክንያቱም የሆነ ሰው ልጅ ነው። جاء في فتوى اللجنة الدائمة الصحيح من أقوال العلماء بالوال فتوى الدائمة أن الولد لا يثبت نسبه للواطئ ግንኙነት ላደረገው ዝሙን ለሰራው ሰውዬ በፍጹም ወደ እሱ አይጠጋም። ኢላ ኢዛ ካነ الوطء مستندا الى نكاح صحيح ወይ صحيح የሆነ ኒካህ ወይ በሹብሃ ለምሳሌ እስከዛሬ አሁን ታሪክ ሶላት ተጋብተው የወለዱት አለ ዲቃላ ይባላል። ለምን? ሹብሃ አለባቸው ኒካሁ ላይ ትክክል መስሏቸው ነበረ። አሁን አትጋቡ ነው የምንለው። ካሁን በፊት ግን አያውቁትም። ወይ የሆነ በትክክል ኒካህ መስሏቸው በቤተሰብ አሁን የሚታሰር ኒካህ አለ። የሆነ የተበላሸ ብትደግመው እንኳን ልጆቹ ምን አይባሉ ኒካሁን ጀድዱት ቢባልም እንኳን ልጆቹ ዲቃላ አይባሉ። ለምን? ኒካህ ተብለው ነው። የተበላሸ ኒካህን ፋሲድ ከሆነ ምን አስልህ ጭራሽ አሁን አምስተኛ ሴት አግብቶ ስድስተኛ ሴት አግብቶ ከሆነ ከባድ ነው። ከዛ ውጭ ግን ለተለያየ ሹብሃ ኑሮበት የተወለደ ልጅ ወደ አባቱ ይጠጋል። ዲቃላ ይባላል። ከዛ ውጭ ግን ንጹህ ዲቃላ ፍሬንዴናት ምንድነው ቦይ ፍሬንድ ገርል ፍሬንድ ተባብለው የደቀሉት ልጁ አይደለም። ቢያረግዙ እንዲያታገባ ኒካህ ቢያደርጉ ከባድ ነው፣ አደጋ ነው፣ ይበላሻል፣ ኒካህ አይሆንም ነው የሚሉት ዑለማዎች። ከወለደች በኋላ ልጁ ከተወለደ በኋላ ነው እንደገና ማግባት ያለባት። አይቻልም። አርግዛ እረህን ጊዜ ቶሎ ተደበቁ የሚባልበት አለ። አሻ ስለዚህ በዲቃላ የተወለደ ልጅ ለአባቱ ልጅ አይባልም። ምን ከሆነች እናቱ ሳታገባ ደቅላው ከሆነ እባል ስር ሆና ግን ከሌላ ወንድ ጋር ግንኙነት አድርጋ ብትወልድ የአባቱ የባለ ኒካሁ ነው የሚሆነው። የባለ ኒካሁ እንደ የሆነ ነገር ግንኙነት አድርገው ከሆነ በቃ እዛ ጋር ይገኝ። እንደው ሸሪዓ ምን ያክል ጥረት እንደሚያደርግ ወላሂ እንትንን የመጠበቅ ማለት ነው። በጣም አንደኛ የሰዎችን ሁለተኛ ነስልን የማዳን ይሄ ነው። አላህ ይጠብቀን።